ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? መላው የኢትዮጵያ ሕዝቦች እንዲሁም የኔ ተከታታዮች፣ ሰሞኑን አንድ ቪዲዮ በቲክቶክ ላይ ለቅቄ ነበር። አሁን ደግሞ ለእናንተ በዩቲዩብ ለማቅረብ ተገድጃለሁና ያልሰማችሁ እንድሰሙት ከዚህ ታሪክም ደግሞ እንድትማሩና የተወሰነ ነገር እንድታስቡበት ከሚል አንጻር ወደ እናንተም አምጥቼዋለሁኝ። ይኸውም ምንድነው? አንድ አማን የሚባል አብሮኝ የሚሰራ ጓደኛ ነበረኝ። በአንድ ወቅት ላይ አብረን ስንሰራ ከቆየም በኋላ እኔ ወደ ራሴ ስራ ገባው፣ እሱም እዛው መስራቱን ቀጠለ። በዚህ ሁኔታ ላይ ሳለን መሞቱን ሰማው። የሞተበት ሁኔታ ነው ያሳዘነኝ። ለህዝብ ያስተምራል ያልኩበት ምክንያት ይሄ ነው። ከስራ ሲቀር የሚያሰራው ሰውዬ ምን ሆኖ ነው ይሄ ልጅ የቀረው? እስኪ በብቸኝነት ስለሚኖር ቤቱ ሂዱና ጠይቁት ይልና ሰው ይልካል። በአጋጣሚ ግን ሲደርሱ ጀሞ 2 ኮንዶሚኒየም ነበረና የሚኖረው ጎረቤቶቹ እንኳንም ሰው መጣ፣ ቤቱ ሽታ ስላመጣ ሰግተን ነበረ፣ እስኪ አንኳኩ። ቢንኳኳ የሚከፍት ነገር አይደለም። ገንጥለውት ሲገቡ ያዩት ነገር እጅግ በጣም የሚያስደነግጥ የሚያስፈራና የሚያሳዝንም ነበረ። ይህ ልጅ አረፋ ደፍቆ ህይወቱ አልፋለች። የሚያሳዝነው ግን ህይወቱ ማለፉ ብቻ አይደለም፣ ተሰቃይቶ ከመሞቱን ባሻገር በአንድ ግማሽ በኩል ያለው ፊቱ ባይጦች ተበልቶ የለም። እጅግ በጣም የሚያሳዝንና ልብ የሚነካ ነው። ከዚህ ታሪክ ሁላችንም ልንማር የምንችለው የብቸኝነት ህይወት ምን ያህል አስከፊና አስቸጋሪ እንደሆነ ነው። ምናልባትም በቲክቶክ ላይ አንዳንድ ግለሰቦች የሰጡት አስተያየት አለ። ማንኛውም ሰው እንደ ግል እንደ ሀሳቡን የማቅረብ መብት አለው። ነገር ግን የምታዩበት አንግል ሚዛናዊ ሆኖ ለራሳችሁ እንድታስቡ እንጂ እኔ ለኔ ከሚል አንጻር አይደለም። እና ትዳር ያለዛችሁ ትዳር ብትይዙ፣ ትዳር መያዝ የማትፈልጉ ደግሞ አብሯችሁ የሚኖር ሰው ከጎናችሁ ቢኖር፣ ብትታመሙ ብትወድቁ ሊደግፋችሁ ሊያነሳችሁ የሚችል ሰው ያስፈልጋልና እባካችሁ ይሄንን አስቡበት። በእርግጥ እግዚአብሔርም የሰው ልጅ ብቻውን እንዲኖር አልፈጠረውም፣ ከሰው ጋር እንዲኖር ነው። ዋናው ነገር ግን ተቻችሎና ተሳስቦ መኖሩ ላይ ነው። ይሄ ነው መልእክቴ። ሁላችሁም ከዚህ ትማሩበታላችሁ ብዬ አስባለሁ። አመሰግናለሁ።